ቆንጆ አጀንዳ ነው። ሳምንት ያስኬዳል እንዴ ሳስበው። ወዶች አብሽሩሽ መዳም በዛ ለስራ ካዘዘቻችሁ የሰውን በሽና አጀንዳችሁ ወዶች እንዳትጫናነቁ። እናንተ ብቻ ቆንጆ ሄርፎን አዘጋጁ አብሽሩ። ምንድነው ወሬው አመለጠኝ። ዝጋይዝ ምንድነው ይክራምባል ማሚ ተዘርግቶ ተነሳ። ማሚ ጨመቅ አድርጌ ነው የምነግርሽ። ወሎ 9000 ድርሃም ተበላዋለች። ማን ይበላሻልና ስልክ ቁጥር ሰጠችን። ከዛ በኋላ ልጁ ታሜ ስልኩን ተከታክ ሲያደርገው ሲሞጣለት ሲሙ በማን ነው ቢቁጥር ነው የኤክራም የቀድሞ ባለቤቷ ማለት ነው። አመሰግናለሁ። ኪያ ባክሽ ኤሲው ለኤክራም ኢትዮጵያ ያለችው የሷ ባል የዛሬ ነው ያልኩት። ኤክስ ነው ወይስ ራይት? እሱ ኤክስ ነው። ስለዚህ ዱንያ ደዋራ ሳሆላ ደዋራ ብቻ አይደለችም ሽክርክር ጭምር ነው። ሰውዬ ግን ሳውዲ ገብቷል ተብሎ ይላል እንዴ? ስልኩ ዝግ ነው። በዚህ አጋጣሚ ጁዬ አንድ ነገር ልንገርሽ። 3 ምርኮኞች አንድ ከመዲና ዛይድ አንድ ሁለት ከአቡዳቢ አስለቅቄ በድም እየመጡ ነው ወደኔ ማሚ። እንደው እዚህና ቆይ አንዴ ቆይ ሶል ከገባ ቆይ እንደው ቆሜ ልለምናችሁ ሶልን 2000 ብቻ ነው የቀረው። በእግዚአብሔር የምትወዱን ብቻ አልፈልግም። አንቺ ሚሊዮን ገላ ጋይስ በማረም 1 ሚሊዮን እናስገባ። ሰላም ናችሁ? እንዴት ናችሁ? ሙኒትዬ እኔ እናት ታምዬ እኔ ወንድ ሶል እንደኛ ሰላም ናችሁ? አጀንዳ ምን አለ? ወደ አጀንዳ ምንም አልፈልግም። እኔ ሞልቻለሁ። ደግሞ 2000 አይደለም የቀረኝ 900 አማን ነው 800 ነው ይሞላል ከትንሽ ሰከንዳት በኋላ የላ 800 ሰው ጋይስ ቶሎ በሉ 200 18 220 240 كلا جايز 5 62 68 يا 62 يا صباح መሲ የምትባል አሁን አስገቢያት። እሺ መሲ የምትባል የልባሙ ኬዝ ማለት ይኸው ልጅቷ ተገኘች። መሲ ትባላለች። አስገቢያት። እሺ ጋይስ ቶሎ በሉ አንዴ በቃ ሞልቶ እሱ ቤቱ ይዘላል። እኛ እዚህ ስለኛው አጀንዳ እናወራለን። እሺ ቶሎ በሉ